በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች፣ አሁን የምንገኘው መድኃኔዓለም ሳሮ መድኃኔዓለም ቤተክርስቲያን መንዝማማ መጓ አውራጃ የሚገኝ መድኃኔዓለም ሳሮ መድኃኔዓለም ይባላል። እንግዲህ እናንተም ይህን በረከት ያደረጋችሁት በወንጌል እንደተጻፈ ነቀዝና ብል በማይበላበት በሰማያዊ መዝገብ አስቀምጡ እንዳለ ጌታችን እናንተም የለፋችሁበትንና ወዛችሁን ያፈሰሳችሁበትን እግዚአብሔር መድኃኒታችን ክርስቶስ ጋር ይቀመጥልን በማለት በማሰብ ይህንን ነገር አድርጋችሁልናል። እግዚአብሔር በምሕረቱ በቸርነቱ ይጎብኝልን፣ ወላዲተ አምላክ ፍቅሯን ትግለጽልን እንላለን። እንግዲህ የተገዙትን እቃዎች በጥቂቱ ለማሳየት እንሞክራለን። መንገድ ከመጀመራችን በፊት እንግዲህ ተከታተሉ። ይህ እቃውን ሊወስድ የመጣ ሰው ነው። ለምታያቸው እንግዲህ 50 ቆርቆሮ ተገዝቷል። ምንጣፍም ለቤተ ክርስቲያኗ ተገዝቷል። እንደምታዩት ቅዱሳኖች በሙሉ ተገዝተዋል። በኋላ ላይ እናሳያቸዋለን። መንበርም ተገዝቷል። የጎደላቸው በሙሉ እንደምታዩት ነው። አሁን መንገድ የጀመሩ ነው። እቃውን እየተሸከሙ ነው። በኋላ ላይ ደግሞ ያለውን አሳያቸዋለሁ ማለት ነው። እግዚአብሔር ምሕረቱና ቸርነቱን ከእናንተ አይለይ። እግዚአብሔር ይስጥልኝ። አሁን የተነሳ ነው እንግዲህ ከዚህ ነው ሳሮ መድኃኔዓለም ይባላል። እንሄደው እንግዲህ ለማሳየት እዛ ጋር የምትታየው ቆርቆሮ እንግዲህ አንድ ተራራ አለ ገና የዚህ ጥግ። ከዛ በኋላ ደግሞ የሚቀጥለው ወጥተን ነው የምናገኛት። የ1 ሰዓት ተኩል መንገድ ነው። እንግዲህ ታገሱን። እንዴት ነው አሁን እግዚአብሔር እንግዲህ እንደዚህ ሰዎችን አሰባስቡ ደግ የሚሰሩትን ሰዎች እርዳታ ለእናንተ አምጥቷልና እንዴት ነው? ምን ይሰማዎታል? እስቲ ደስታው ዞር ብለው ትንሽ ንገሩኝ። ደስታው በጣም ያው እግዚአብሔር እርሱ እውነት እናንተንም እንዲሁ ደግፍልን ቅዱስ እግዚአብሔር በጣም ነው ደስታው አይገለጥም። አይደግ እንዴት ነበር አገልግሎታችሁ? ስንሰማ ልብስ እንኳን እየተበደራችሁ እንደምታገለግሉ በሸማ ልብስ ወይ ባቡጀዴ እየተጠቀማችሁ እንደነበር ነው የሰማነው። እና ምንም የሌለበት ባዶ የእንጨት መንበር ምስማር አጣብቀን አሁን ደግሞ ያንን በዓይናችን እያየን በጣም ያው ደስታው ያው እንግዲህ ያው ከነጠላም እንትን እያለን በሁሉንም ነገር ሙሉ ጥበት ሆኖልናል። አሁንም በጣም እሱ ደግደው እሱ ይጠብቅ። እሺ ምን ብለው ይመርቃሉ? እስቲ ያደረጉትን ሰዎች እንግዲህ በጸሎት ያው በጸሎት ያው እና እንላለን። ያው ቡድን ሆነን ጸሎት በተያዘ ሰዓት በጸሎት እናስጋለን ነው በቃ። እሺ ጎሽ፣ ትንሽ ከብዷቸዋል እንግዲህ እንደዚህ ለመንገድ ላይ ነው የምንሄደው። አባባ ምን ተሰማዎት? እሺ ምን ሰማዎት? አሁን እንደዚህ ላደረጉት ሰዎች ምን ይሏቸዋል? አይ ይመራቸው መልስ ማማ ምድር አዲስ እግዚአብሔር ተናጅት ገደር ማቆል
አዲስ የተተከለ ሲሆን የረዳን ዘመን ከእድሜው ይስጥልን፣ የእድሜ ባለጠጋ ያድርግልን። አሜን። እንዲሁ እስከ ፍጻሜው ድረስ ያቆይልን። አሜን። በዓይነ ሥጋ እንድንታይ ይህንን የረዳን መጥቶ በዓይነ ሥጋ ታይተን ለሥርዓተ ንግሥት ሕንፃ ተገንብቶ እንድንገናኝ ያውቃልን። እግዚአብሔር ይስጥልን። እግዚአብሔር እድሜ የእድሜ ባለጠጋ ያድርግልን። አሜን። አባባዬ እንግዲህ መጀመሪያውን ተራራ እያገባደድን ነው። በሰላም ወርዷል። በጣም ከባድ ነው። ያው ዚግዛግ ስለሆነ የሚወረደው መንገዱን የብስ እየራቅ ነው የመጣ ነው። እንግዲህ ቤተክርስቲያኗ እዛ ላይ ነች። እየራቅናት ነው የመጣ ነው። እንግዲህ ከወረድን በኋላ ደግሞ ይስተካከላል ብዬ አስባለሁ። የመጀመሪያውን ተራራ እንግዲህ እንደ እግዚአብሔር ቸርነት ጨርሰናል። ከባድ ነበር፣ መንበሩ ከባድ ስለሆነ ለማውረድ ከብዷቸው ነበር። አሁን ግን እየጨረስን ነው። ማውጣት ቀላል ነው ብለዋል። እንግዲህ ደግሞ እግዚአብሔር ያውቃል። እስቲ የመጀመሪያውን ተራራ እንጨርስ ነው ገና። እንግዲህ የመጀመሪያውን ተራራ ያው ይሄ ነበረ። ከዛ ከጫፍ ከላይ ነበርን፣ እሱን ጨርሰን ወርደናል። አሁን ይሄ ወንዙ ጋር ደርሰናል። ከዚህ በኋላ ደግሞ እንደዚህ አቀበቱን ተከትለን እንሄድና እንደርሳለን ማለት ነው። ሴቶች ሳይቀር ነው እየተሸከሙ ያሉት። በጣም የሚያስደስት ናቸው። ማማ ምንድን ነው የተሸከሙት? ምንድን ነው ያዘሉት? መጽሐፎችን የተሸከሙት? መጽሐፎችን ተሸክሜያለሁ። ጎሽ በርቱ። ይህ በጣም አድካሚ ነገር ነው። እንግዲህ ያኛውን ተራራ ጨርሰን የዚህኛው ላይ ግማሹ ላይ ደርሰናል። እንግዲህ ሰውም እንደምታዩት ጎበዝ ናቸው። ወደ የጫፉ ተጠግተናል። ልንጨርስ ነው ያሉን ነው። ከዛኛው ተራራ ውስጥ ገብተን አሁን ወጥተን ተራራውን ደግሞ ወደ መጨረሻው ቀርበናል። ቤተክርስቲያኗ የምታዩትና ደርሰናል ማለት ነው። አባባ በሰላም ደረሱ? ጎበዝ ነው። ስንት ዓመት ነው? 74 ጎበዝ ነው። ተራራዋን ወጣት ባንዴ ደርሰናል። እንግዲህ ጋዲ እግዚአብሔር አብ ቤተ ክርስቲያን ያው የተሳላችሁ እንባችሁን የልቦናችሁን ያድርስላችሁ እያለ ይኸው የላካችሁት ቤተ ክርስቲያን ደርሷል። ጋዲ እግዚአብሔር
እቺ ነች እንግዲህ እንደምታዩት ደስ የምትል ቤተክርስቲያን ነች። ያለውን ሁኔታ ደግሞ ትንሽ ቆይቼ አሳያችኋለሁ። አሁን እያስረከብን ነው እንግዲህ አውጥተው እያስቀመጡ እየታየ ነው የላካችሁት እቃ። እንግዲህ ይኸው እቃችሁ በሙሉ ደርሷል። እግዚአብሔር ይስጥልን እያሉ ነው። እግዚአብሔር ይመስገን እያሉ እያመሰገኑ ነው። መንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የእግዚአብሔር አብ ቤተክርስቲያን ደክማችሁ እዚህ የደረሳችሁ ያደረሳችሁ አባቶችም እናቶችም በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንኳን ለዚህ ሰዓት ለዚህ ክብር አደረሰን አደረሳችሁ። ያደረሰን እግዚአብሔር አንድ ያመስግነው። እግዚአብሔር ሲፈቅድ ስራውን ይሰራል። እግዚአብሔር በሰው ላይ አድሮ ስራዎችን ይሰራል። በእውነት ይቺ ቤተክርስቲያን እግዚአብሔር እሱ ራሱ የመረጣት ሆና ድንገት ሳናስበው ሳታስቡት በትንሽ ነገር ጀምራችሁ በትንሽ ነገር ተጀምሮ ይሆን ሳይመስል እዚህ መድረሱ እግዚአብሔር የፈቀደው ነገር ከዚያ ደግሞ ወርና 2 ወር ሳይሆነው ይህንን ያህል ትሩፋት የሆነ ነገር ሁሉ ታሪክ መደረጉ እግዚአብሔር የሰራልን ስለሆነ እሱ ራሱ የሰራልን ስለሆነ ራሱ እግዚአብሔር ያለ እግዚአብሔር አብ ስለሆነ ይህን ያደረገው እግዚአብሔር አምላክ አሁንም የተመሰገነ ይሁን። ወጣቶች በእውነት እንኳን ደስ አላችሁ። ወጣት የሀገር ኩራት፣ ወጣት የሃይማኖት ውበት ይባላል በመጽሐፍ ቅዱስና ይህንን ዕቃዬን ንብረት ከዚያ ተራራ እዚህ ተራራ ስታደርሱ ያየች አይን ሁላ በእውነት ድንቅ ብላ ነው ያለችው። በእናንተ ያደረ እግዚአብሔር ኃይላችሁን ጸጋችሁን ሲያቋቀድሰን ይህንን ሀብት ንብረት ያመጡ ቅዱሳን ወዳጆቻችን እግዚአብሔር በየቤታቸው ገብቶ ስራቸውን ይባርክልን፣ እውቀታቸውን ያዳብርልን። ወደዚህ ቦታ ተጉዘው መጥተው ልብህ ባለ ገንዘብ ባለበት ልብህ ይኖራል ይላልና ሀብታቸውን ገንዘባቸውን አስቀድመዋልና እነሱ ደግሞ በአይናቸው በአይነ ስጋ መጥተው ይህን ቦታ እንዲያዩ እንዲባረኩ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ በዚህ ቦታ ላይ እዚያኛ የማናውቃቸው ቅዱሳኖች እዚህ ቦታ እግዚአብሔር አብ እንዲያመጣልን እንድናያቸው ይፍቀድልን። እግዚአብሔር ይስጥልን። ይህም እንደዚያ ዋናውን ሆነዋል። በየነው እንተሰጠው ጁበኛ ደስ ባላችሁ ዘራ በጣም ነው። እኔ እንዴት የሚሆን ማረሰልኝ ነው። እንዴት እንደበረረ ወጣይ የላኩትን ሰዎች ምንድነው የምትላቸው? በጣም እኔ ሁለት ነው ጃን ያሉትን ሰዎች እንደዚህ ደስ እንዳሰኙ እነሱ ደግሞ በላይኛው ያልፋል በማይባለው ሀገር ሄደው ጥሩ ነገር እንዲኖሩና እግዚአብሔር አምላክ በደስታ እንዲቀበላቸው እሱ ጥሩ ነገር ይደርሳቸው አስባለሁ።